የሚከተሉትን ከትንቢተ ዮናስ የተወሰዱ 20 ጥያቄዎች በመመለስ የመጽሐፍ ቅዱስ ዕውቀቶን ያዳብሩ። አንደኛ፣ የአማቴ ልጅ ዮናስ የእግዚአብሔርን መልእክት ለማስተላለፍ የተላከው ወዴት ነበር? ሀ. ወደ ተርሴስ፣ ለ. ወደ ነነዌ፣ ሐምርሃ ወደ ኤዶም። ለ. ወደ ነነዌ። ሁለተኛ፣ ዮናስ ወደ ታላቂቱ ከተማ ወደ ነነዌ ሄዶ እንዲሰብክ የተላከው ለምንድን ነው? ሀ. ክፋታቸው በእግዚአብሔር ፊት ስለወጣ፣ ለ. እስራኤልን መጉዳት እንዲያቆሙ፣ ሐምርሃ እስራኤላውያን ስላልሰሙ። ሀ. ክፋታቸው በእግዚአብሔር ፊት ስለወጣ። ሦስተኛ፣ ወደ ነነዌ የተላከው ዮናስ ወደ ኢዮጴ ወርዶ ወዴት የምትሄድ መርከብ ተሳፈረ? ሀ. ወደ አሦር፣ ለ. ወደ ተርሴስ፣ ሐምርሃ ወደ ደማስቆ። ለ. ወደ ተርሴስ። አራተኛ፣ ዮናስ መርከቢቱን ተሳፍሮ ወደ ተርሴስ ጉዞ ሲጀምር ምን ተከሰተ? ሀ. እግዚአብሔር ታላቅ አውሎ ንፋስ ላከ፣ ለ. ማዕበል ተነስቶ መርከቢቱን አንገላታ፣ ሐምርሃ ሐናለ። ሐምርሃ ሐናለ። አምስተኛ፣ መርከቢቱ በአውሎ ንፋስ በተንገላታች ጊዜ ተሳፋሪዎቹ ምን አደረጉ? ሀ. ወደ አምላካቸው ጮኹ፣ ለ. ዕቃዎቻቸውን ወደ ባህር ጣሉ፣ ሐምርሃ ሐናለ። ሐምርሃ ሐናለ። ስድስተኛ፣ መርከበኞቹ ወደ አምላካቸው ሲጮኹና ዕቃዎቻቸውን ወደ ባህሩ ሲጥሉ ዮናስ ምን እያደረገ ነበር? ሀ. በከባድ እንቅልፍ ውስጥ ነበር፣ ለ. እንዳያዩት ተደብቆ ነበር፣ ሐምርሃ በንስሐ እየጸለየ ነበር። ሀ. በከባድ እንቅልፍ ውስጥ ነበር። ሰባተኛ፣ ተሳፋሪዎቹ ይህ ክፉ ነገር በምን ምክንያት እንዳገኛቸው ለማወቅ ምን አደረጉ? ሀ. ወደ አምላካቸው ጮኹ፣ ለ. ዕጣ ተጣጣሉ፣ ሐምርሃ እርስ በርስ ተወነጃጀሉ። ለ. ዕጣ ተጣጣሉ። ስምንተኛ፣ ዕጣው የወጣበት ዮናስ ዕብራዊ መሆኑን የብስንና ባህርን የፈጠረውን የሰማይ አምላክ እግዚአብሔርን እንደሚያመልክ ገልጾ ማዕበሉ እንዲቆም ምን አድርጉ አላቸው? ሀ. ንስሐ ግቡ፣ ለ. ወደ ባህር ጣሉኝ፣ ሐምርሃ ወደ መጣሁበት መልሱኝ። ለ. ወደ ባህር ጣሉኝ። ዘጠነኛ፣ ዮናስ ወደ ባህር በተጣለ ጊዜ እንዲውጠው እግዚአብሔር ባዘጋጀው ትልቅ ዓሣ ውስጥ ስንት ቀንና ሌሊት አደረ? ሀ. 1 ቀንና 1 ሌሊት፣ ለ. 2 ቀንና 2 ሌሊት፣ ሐምርሃ 3 ቀንና 3 ሌሊት። ሐምርሃ 3 ቀንና 3 ሌሊት። አስረኛ፣ ዮናስ በዓሣ ሆድ ውስጥ ሆኖ ምን አደረገ? ሀ. ወደ እግዚአብሔር ጸለየ፣ ለ. የጣሉትን መርከበኞች ረገመ፣ ሐምርሃ ከዓሣው ለመውጣት ተፍጨረጨረ። ሀ. ወደ እግዚአብሔር ጸለየ። 11ኛ፣ ዓሣው በእግዚአብሔር ታዞ ዮናስን በደረቅ ምድር ላይ ከተፋው በኋላ እግዚአብሔርን በመታዘዝ ወደ ነነዌ ሄዶ ምን ብሎ ሰበከ? ሀ. ነነዌ ምሕረት ታገኛለች፣ ለ. ነነዌ በ40 ቀን ውስጥ ትገለበጣለች፣ ሐምርሃ ሐናለ መልስ አይሆኑ። ለ. ነነዌ በ40 ቀን ውስጥ ትገለበጣለች። 12ኛ፣ ነነዌ ታላቅ ከተማ ስለነበረች ከዳር እስከ ዳር ለመጎብኘት ስንት ቀን ያስፈልግ ነበር? ሀ. 3 ቀን፣ ለ. 4 ቀን፣ ሐምርሃ 5 ቀን። ሀ. 3 ቀን። 13ኛ፣ የነነዌ ሕዝብ የዮናስን ጸሎት ሲሰማ ምን አደረገ? ሀ. እግዚአብሔርን አመኑ፣ ለ. ጾም አወጁ፣ ማቅ ለበሱ፣ ሐምርሃ ሐናለ። ሐምርሃ ሐናለ። 14ኛ፣ የነነዌ ንጉሥ አዋጅ ምን እንዲያደርጉ የሚጠይቅ ነበር? ሀ. አጥብቀው ወደ እግዚአብሔር እንዲጮኹ፣ ለ. ክፉ መንገዳቸውንና የግፍ ሥራቸውን እንዲተዉ፣ ሐምርሃ ሐናለ። ሐምርሃ ሐናለ።
15ኛ እግዚአብሔር የነነዌ ሕዝብ የወሰደውን እርምጃ ሲያይ ምን አደረገ? ሀ. ፍርዱን አቀለለላቸው። ለ. ራርቶ ሊያመጣባቸው ያሰበውን ጥፋት ተወ። ሐመርሃ በእነርሱ ምትክ እስራኤልን ቀጣ። ለ. ራርቶ ሊያመጣባቸው ያሰበውን ጥፋት ተወ። 16ኛ ዮናስ ከመጀመሪያው ወደ ነነዌ መሄድና መስበክ ያልፈለገው ለምን ነበር? ሀ. የእግዚአብሔርን ምሕረት እንዳያገኙ። ለ. አድካሚና ከባድ በመሆኑ። ሐመርሃ ሐና ለ. ሀ. የእግዚአብሔርን ምሕረት እንዳያገኙ። 17ኛ የነነዌ ሕዝብ ይቅር በመባሉ የተበሳጨውና ይህን ከሚያይ ቢሞት እንደሚሻል የገለጸው ዮናስ ከከተማይቱ በስተ ምሥራቅ ዳስ በሠራ ጊዜ እግዚአብሔር ምን አደረገ? ሀ. ዳሱን በትል አፈረሰበት። ለ. የቅል ተክል አብቅሎ ጥላ እንዲያገኝ አደረገ። ሐመርሃ ዮናስን ተቆጣ። ለ. የቅል ተክል አብቅሎ ጥላ እንዲያገኝ አደረገ። 18ኛ ዮናስ ስለ ቅሉ እጅግ በተደሰተ ጊዜ በሚቀጥለው ቀን ምን ሆነ? ሀ. እግዚአብሔር ትል አመጣ። ለ. ቅሉ በትል ተበልቶ ደረቀ። ሐመርሃ ሐና ለ. ሐመርሃ ሐና ለ. 19ኛ እግዚአብሔር ባመጣው የምሥራቅ ንፋስ ምክንያት ፀሐይ ባቃጠለው ጊዜ ዮናስ ምን አለ? ሀ. አሁንስ በዛ። ለ. ከመኖር መሞት ይሻለኛል። ሐመርሃ ሐና ለ. ለ. ከመኖር መሞት ይሻለኛል። 20ኛ ዮናስ በቅሎ መድረቁ እንዳሳዘነው እግዚአብሔር ቀኝና ግራውን ለይቶ መናገር ለማይችለው ለምን ሊያዝን እንደሚገባው ተናገረ? ሀ. 120,000 በላይ ሰዎች። ለ. አያሌ እንስሶች። ሐመርሃ ሐና ለ. ሐመርሃ ሐና ለ. ለመሆኑ ከ20ዎቹ ጥያቄዎች ምን ያህል መለሳችሁ? ስንት እንዳገኛችሁ በሐሳብ መስጫ ስር ጻፉ። የጌታ ጸጋ ይብዛላችሁ። ተባረኩ።